ህወሓት ትጥቅ ይፍታ የህወሓት ታጣቂ ኃይል ተብሎ ተስማምተው መጥተዋል። ታውቃለህ የኛ መሪዎች ትጥቅ ፈተዋል ብለው አሳይተውናል። የሆነች መትረየስ ምናምን ነገር። ዛሬ ግን የሆነ ነገር ሲፈጠር ታንክና መድፉን ይዘው ወጡ። አየር መቃወሚያን ይዘው መጡ። ለምንድን ነው የተዋሸው? ይዛን ጊዜ ስምምነቱ እኮ አይደለም የቡድን መሳሪያ የግል እንትንም እንዲፈቱ ከዛ በኋላ ወደ ዲዲአር ተቋቁሞ አልነበረም ነው ስለማቆም የአፍሪካ ህብረት አማካሪዎች እኮ በተገኙበት እየተፈቱ ጥጥቆች እኮ መቀሌ ላይ ስናይ ነበር። መትረየሶች ምናምን ድግን መትረየሶች ምናምን አይተናል በቲቪ። ሙሉ ለሙሉ አልፈታም እንጂ የመጀመሪያ ዙር ላይ ፈቷል ሲባል ታንኩ መድፎ የት ነበር? መቼም በአንድ ቀን ጀንበር ምዕራባውያን ወይም ሌሎች አካላት ወይም ግብጽ አመጡና አስታጠቋቸው ማለት እጃቸው ላይ እንዳለ ይታወቃል። ተቀብሮ የተቀበረ ይባላል። ሚተማጆርሹ ምን ብለዋል እኮ የደበቃችሁትን ብቅ አደረጋችሁ ብለዋል። ልባ ያውቁ ነበር የተደበቀ እንዳለ። ለምንድን ነው እሱ ያልተገበረው? ዋይ ለምን አልተገበረም? ያ የተገበረ ቢሆን ዛሬ የህወሓት እንትን አውጥቶ ጥርስ አውጥቶ አይመጣም። እነሱ ራሳቸው ሁለት ቦታ ተከፍለው ሐራ መሬት በሚል እንደገና ሌላ አይነት ህዝብንም አካባቢውንም የሚያምስ ችግር ፈጥረው መጥተዋል። አየህ አንዱ እንደ አሜባ እየተራቡ አንዱ ኃይል ሌላ ኃይል እየፈጠረ አገር ያምሳል። ከዚህ ችግር ለመላቀቅ መጀመሪያ ቲዲኤፍ ትጥቁ መፍታት ነበረበት። እንዲያውም እኮ የቡድኑ የዚህ የነፍስ ወከፍ መሳሪያው እጃቸው ላይ ቢኖር ይሻል ነበር ከታንክና ከመድፍ። እንዴት የአንድ ክልል የጸጥታ ኃይል ነኝ የሚል አካል መድፍና ታንክ ይዞ ይቀመጣል? በጣም እኮ ትልቅ እንትን ነው። በቃ አገር የሚገዳደር እኮ አይደሉ። በፊትም እነሱ ያው ትግራይን ሀገር የማድረግ ፍላጎት ስላላቸው አቅማቸውን ሲያፈረጡም ከርመዋል። ኢኮኖሚካሊም በወታደራዊ ምንትን የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብሎ ይጮዋሉ። ሰው ሁሉ ንጹህ ነው። ሰው ሁሉ እኔ ለአባቴ የመጨረሻ ልጅ ነኝ። 17 ነን። እናቴ የምትወልደው 13 ነው። ያው ኦሮሞ በጉዲፈቻ ይታወቃል። ከዛ ውስጥ እኔና ታላቅ ወንድሜ ብቻ ነን ኦሮሞ ያገባን። ዘረኝነት አናቅም። አባቴ አማርኛ በአግባብ አይናገርም። እግሩን ሳጥበው እግሩ ላይ ቁስል ነበር። ምን ሆነ ነው ስለው ሁሌ አይነግረኝም። መጨረሻ በጣሊያን ጦርነት እንደቆሰለ ሳውቅ ኃይለሥላሴ አፈናቅሏቸው የለ እንደ ለምን ተዋጋ ስለው ኃይለሥላሴ ግለሰብ ነው ኢትዮጵያ እናቴ ነች አለኝ። የኔ አባት ነው። የኔ አባት ስኬት ለመሆኑ እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደ ኋላ ከሄድን ሱሲኒዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታት ኦሮሞ አይደሉም? ኃይለሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርብን? ከየት የመጣ ነው? እኔ በብሔር ፖለቲካ አላምንም። በኢህአዴግ 9 ጊዜ ታስሬያለሁ። ከመልእክቴም የተነሳ ከአንዳንድ ጽሁፎቼም የተነሳ እማምነው ናሽናሊስት ነኝ። ይሄን የወረስኩት ከአባቴ ነው። ከእግዚአብሔርም ቃል እንደማስተምረው ሰባኪ እንደሆንኩ ሁሉ ሰው ሁሉ ሰው ነው። ብሔር ለኔ ስነ ልቦና ነው። እኛ ቤት ውስጥ ያደገው ጎበና የሚባለው የመጀመሪያ አባቴ ልጅ ትግሬ ነው። አንደኛው አማራ ነው፣ አንደኛው ወላይታ ብሔረሰብ ነው። አማርኛ አይችሉም እነዚህ ሰዎች። ኦሮሞ እንደሆኑ ነው የሚያስቡት። ደማቸውን የተቀየረው ምናቸው። ስለዚህ አላምንም። በሰው ክቡርነት ነው ማምነው። እኛ እንወዳለን። የኦሮሞ ህዝብ ይወዳል። የአማራ ህዝብ ይወዳል። ብሔር ብሔረሰቦች እንወዳለን። ለዚህ ሀገር መድኃኒት ነህ ብለን አምነናል። ለዛም ነው ህይወታችንን ሀገራችንን ጥለን ህዝባችንንና አንተንና ፓርቲያችንን ብለን የመጣ ነው። እባክህ ዶክተር አብይ ንቃ፣ በቃ ንቃ፣ ይበቃል፣ ንቃ፣ ንቃ፣ አይነክን ፈት ውሰድ እርምጃ፣ አምር፣ ሳቅ አቁም፣ ቴሌቪዥን ላይ ሁሌ መታየት አቁም፣ ንግግር አቁም፣ ተግባር አሳይ፣ እሰር፣ ቅጣ፣ አስግድ፣ አስተካክል፣ ምራ ሀገሪቷን። እግዚአብሔር አንተ እጅ አምጥቷል የሁሉም ነገር። ይህን ካላረክ ግን አንተን ይገለዋል። ልጄን ጠባቂን እንደገደሉት አንተን ይገለዋል። ዶክተር አብይ እኔ ነገ ቢሞት ጸጸት የለብኝም፣ ነግሬያለሁ። ለታሪክ ይቀመጣል ይሄ ነገር። ግን አንተን ገለው ቤተ መንግስት መግባት የሚፈልጉ ኃይሎች አንተና ህዝብ እያጣሉ ነውና ንቃ። እኔ ካንተ